ብዙዎች ነገር ግን የመሃል ንክኪውን የበለጠ መብለጥ ይኖርባቸዋል። አሁን ሳጥን ውስጥ አደገኛ የመጀመሪያ ሙከራ ከአማካኝ ክፍል ዝርዝር መምጣት ይኖርበታል። ሶስተኛ የጨዋታ ቀኑ ነው። አሁን እንደገና ሳጥን ውስጥ አቤል ያለ የመጀመሪያ ጎል ለማስቆጠር በረከት አማረ ከለከለው። በረከት አማረ አቤል ያለው ከመሃል ሾልኮ ገብቶ የሚደርሱ ጥራት ያላቸው ሩጫዎች አሁንም ከጀርባ የመጨረሻውን ተጫዋች መቆጣጠር የሁለቱ የኢትዮጵያ ቡና ተከላካዮች የቤት ስራ ይመስላል። አቤል የመጨረሻው ንክኪ በመጠኑ የበዛ ይመስላል። በረከት በጥሩ ሁኔታ ኳሱን ጨዋታው ቀስ ያለ ለመግባት የሞከረ የሚያሳይ ፖዚሽን። ቢኒያም በላይ ግሩም ኳስ ነው። ሳጥን ውስጥ አቤል ያለው ኳሱን አልተጠቀመበትም። ምክንያቱም ምሽግ ለውጥ ቢኒያም ወደ ሚድፊልድ ይመለሳል ከመስመር አጥቂነት። አሁን ሌላ ኳስ የመጀመሪያውን በፍቃዱና አማኑኤል በጥሩ ሁኔታ ነው የቀነሰው። አማኑኤል ኤርቦ መጨረሻ ሙከራ ይበልጥ ለበረከት ውስጥ ፈታኝ መሆን አልቻለም። ቀጥተኛ ኢላማውን የጠበቀ ሙከራ ማድረግ ችሏል። ወልጥ ለማስቆጠር ይችል ነበር። አሁንም ሌላ ኳስ ሳጥን ውስጥ አማኑኤል ኤርቦ አማኑኤል ያስቆጠረው ይመስላል። ተገኑ ከፍሪምፖንግ ቆንጆ ኳስ የመጀመሪያ ንክኪ ግሩም ነው። በረከት ኢትዮጵያ ቡና ጨዋታውን ቅድም ያነሳውን የጫላ አቡበከር ኳስ አሻማ ግሩም ኳስ መሐመድ አበራ በግንባር የገጨው ኳስ በረከት ንጋቱ ገብረስላሴ ያመቻቸ ነው። ንጋቱ መታ ግሩም ኳስ በረከት አማረ ኳሱን ጥንካሬ ተከላካይ መስመር ተጫዋች ጥሩ ሪከርድ ነው። ሳጥን ውስጥ ምናልባት ማዳማ ገረባች በረከት አማረ ኳሱን አዳነው። ማጥቃቱን የበለጠ እያሳደገ የሚገኝ ሱራፌል አወል አሁንም እንደገና ሌላ ኳስ ሳጥን ውስጥ በረከት አማረ አስቦት ነው ወይስ ሳጥን ውስጥ አሸናፊ አስገራሚ ነው። አሁንም እንደገና ሌላ ኳስ ምንድን ነው የተፈጠረው? የግቡ ዛቡ መለዮ በረከት አማረን ፈልጎ ፈተና ምክንያቱም ጊት አይነት ተጫዋቾች አሉ። ደስታ ያሻገረን ኳስ በረከት አማረ ኪሩፖል በአንድ አጋጣሚ ነው ወንድሜነን ጥሎት ሮጦ ወንድሜነን መልሶ ሪከቨር ያደረገው። ከዛ ውጪ ግን ይህን ጥያቄ አሸብር ሰቦቅ አልተቀበሉትም። አሁን ወደ ሳጥን ምናልባት አሁን ሌላ ኳስ እንደገና ምናልባት ሳጥን ሲዳማ ቡናዎች ጎል ለማስቆጠር በረከት አማረ በጣም ወርቃማ አይደለም ማለት ካይ ክፍል የሚፈጠሩ ማጥቃትና መከላከሎችን በሙሉ ማኔጅ ያደረገ ነው። ከመስመር ዳዊት ማሞ ዳዊት ያሻገረን ኳስ በረከት አማራው ቶታል እንደገና ሌላ ኳስ ሪባውንድ ያደረገ ተመለሰው ኳስ ትዕግስት ምን ያክል ፍሬ እንዳላት የሚያሳይ ነው። ምን ይሎ ወንድሙ ከሳጥን ውጭ የመቻልን ወደ ጨዋታው መመለሻ ጎል ለማስቆጠር በረከት አማረ ኳሱን ወጣው። ሆኖም ግን ኳሱ እንደገና አሁን መልሰው አግኝተውታል። ከመስመር በኩል ሌላ ንክኪ በረከት አማረ ኳሱን አወጣው። ወጥቶ ነበር ኳሱን ዲፌንድ ለማድረግ የሞከረ የነበረው ኢትዮጵያ ቡና ሳጥን ውስጥ እየተመለከትነው ነው። የግራ አማካኝ ሆኖ ነው ይጫወት ያለው። ያልጠፋ አዲስ ወረቀት ለተከ ከመስመር በማጥቃት ጥራት ያላቸው መነሻዎች 3 ሂደቶች ላይ የነበራቸው